እንግዲህ ዛሬ የምንመለከተው የኢየሱስ ታሪክ ከሚል አንድ መንፈሳዊ ፊልም የተወሰደ ማብራሪያ ነው። ይህ ፊልም የኢየሱስ ክርስቶስን ሕይወት እንደ አዳኝ አድርጎ የሚተርክ ሲሆን በዚህ ትንታኔ ውስጥ የፊልሙን ዋና ዋና ሐሳቦችና የትረካውን አወቃቀር አብረን እንቃኛለን። ያው የፊልሙ ትርክት በሙሉ የሚሽከረከረው በአንድ ትልቅና መሰረታዊ ጥያቄ ዙሪያ ነው። እሱም ፍጹም ጻድቅ የሆነ አምላክ ከኃጢአተኛ ዓለም ጋር እንዴት ነው ሊታረቅ የሚችለው? ይህ ጥያቄ ነው እንግዲህ ታሪኩን ከመጀመሪያ እስከ መጨረሻ የሚያራው ማዕከላዊ ሐሳብ። እሺ፣ ታዲያ ፊልሙ ለዚህ ጥያቄ መልስ ለመስጠት የት ነው የሚጀምረው? መጀመሪያ የችግሩን መነሻ ነው የሚያሳየን። ይህም የሰው ልጅ ከፈጣሪው እንዴት እንደተለየ የሚያትተው ክፍል ነው። ታሪኩ እንደሚነገረን ሁሉም ነገር የሚጀምረው በኤደን ገነት ነው። መጀመሪያ ላይ እግዚአብሔር ሰዎችን የፈጠረው ከእርሱ ጋር ኅብረት እንዲኖራቸው ነበር። ነገር ግን በሰይጣን ፈተና ውስጥ ወድቀው ያንን የተከለከለውን ፍሬ ሲበሉ ነገሮች ተበላሹ። ያ የኃጢአት ድርጊት የሰውን ልጅ ከእግዚአብሔር ጋር የነበረውን ቅርብ አቋረጠው። መለያየትም ከዚያ ተጀመረ። እዚህ ጋር በጣም ወሳኝ የሆነ ነጥብ ይነሳ። የአብርሃም ታሪኩ እንዲህ ይላል። አብርሃምም ቀንዶቹ በዛፍ ቅርንጫፎች የተያዘ አንድ አውራ በግ አየ። በልጁም ፈንታ አውራውን በግ ለእግዚአብሔር መስዋዕት አድርጎ አቀረበ። ይህ ምን ማለት ነው? ፊልሙ እዚህ ላይ የሚያሳየን የምትክ መስዋዕት የሚለውን ሐሳብ ነው። አንድ ንጹሕ አካል የሌላውን ቦታ ይዞ ቅጣትን ሲቀበል፣ ይሄ ደግሞ ወደፊት ለሚመጣው ትልቅ እና የመጨረሻ መስዋዕት እንደ ጥላ ሆኖ የቀረበ ነገር ነው ማለት ነው። እንግዲህ ችግሩ የሰው ልጅ ከእግዚአብሔር መለየቱ ከሆነ መፍትሄው ምንድን ነው? ትረካው ቀጥሎ የሚያሳየን ይህንን ነው። ወደ ተስፋው ይኸውም መሲህ ተብሎ ወደሚጠበቀው አዳኝ ታሪክ ይዞን ይገባል። ታዲያ መሲህ ሲባል ምን ማለት ነው? ፊልሙ ላይ እንደተቀመጠው መሲህ ማለት ያ የተሰበረውን ግንኙነት መልሶ የሚያድስ፣ ዓለምን ከእግዚአብሔር ጋር ለአንዴና ለመጨረሻ ጊዜ የሚያስታርቀው አካል ማለት ነው። ፊልሙ ይህንን ሐሳብ ለማጠናከር ከሚጠቀሙባቸው ዋና ዋና መንገዶች አንዱ የትንቢቶችን መፈጸም ማሳየት ነው። ለምሳሌ ከድንግል ይወለዳል የሚለው የኢሳይያስ ትንቢት ማርያም በመንፈስ ቅዱስ መጸነሷን በማሳየት ይተረካል። በቤተልሔም ደም እንዲወለድ የሚናበረው የሚክያስ ትንቢት ዮሴፍና ማርያም ለቆጠራ ወደዚያው መሄዳቸውን ያሳያል። በአህያ ላይ ሆኖ ወደ ኢየሩሳሌም መግባቱ፣ ሌላው ቀርቶ በተከታዩ መከዳቱ፣ እነዚህ ሁሉ ዝርዝሮች በኢየሱስ ሕይወት ውስጥ ከተፈጸሙት ነገሮች ጋር እየተነጻጸሩ ይቀርባሉ። ይሄ ድንገት የሆነ ነገር ሳይሆን የማንነቱ ማረጋገጫ ነው የሚል መከራከሪያ ነው የሚያቀርበው። እሺ፣ ትንቢቶቹ እንግዲህ መሰረቱን ጥለዋል። አሁን ትረካው ቀጥታ ወደ ኢየሱስ የሕዝብ አገልግሎት ነው የሚወስደን። ያ ተስፋ የተገባለት መፍትሄ በተግባር ሲገለጥ የምናይበት ክፍል ላይ ደርሰናል። ከዋና ትምህርቶቹ አንዱን ለማሳየት ፊልሙ የሚጠቀመው የፈሪሳዊውና የቀራጩን ምሳሌ ነው። ፈሪሳዊው አምላኬ ሆይ እንደዚህ ቀራጭ ስላልሆንሁ አመሰግናለሁ ያለ ራሱን ከፍ ሲያደርግ፣ ቀራጩ ግን አቤቱ እኔን ኃጢአተኛውን ማረኝ ብሎ ራሱን ዝቅ ያደርጋል። ፊልሙ በዚህ ታሪክ ምን ሊል ፈልጎ ነው? በእግዚአብሔር ዘንድ ዋጋ ያለው ነገር ውጫዊ የሆነ ስርዓት መፈጸም ሳይሆን ከልብ የሆነ ትህትናና ንስሐ ነው የሚለውን ነጥብ ነው የሚያጎላው። ይሄ ብቻ አይደለም። ሌላው በጣም ትልቅና በዘመኑ እጅግ የተለየ የነበረው ትምህርቱ ይሄ ነው። እንዲህ ይላል፣ እኔ ግን ለምትሰሙኝ እነግራችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጥሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ስለሚያንገላቷችሁም ጸልዩ። እስቲ ያስቡት፣ ጠላትን መውደድ። ይሄ በወቅቱ ከነበረው አስተሳሰብ ፍጹም የተለየ በጣም ስር ነቀል የሆነ ትምህርት ነበር። ከትምህርቶቹ ጎን ለጎን ደግሞ ተአምራቱ ይቀርባሉ። ለምሳሌ የታመመችን ልጅ መፈወሱ፣ የመበለቲቱን አንድ ልጅ ከሞት ማስነሳቱ፣ በባህር ላይ የነበረ ማዕበል ጸጥ ማድረጉ፣ ሌላው ቀርቶ አጋንንትን ማውጣቱ፣ በጥቂት እንጀራና ዓሣ ብዙ ሕዝብ መመገቡ፣ የዓይነ ስውርን ዓይን ማብራቱ። ፊልሙ እንደሚነግረን እነዚህ ተአምራት ሁለት ዋና ዓላማ ነበራቸው። አንደኛ በተፈጥሮ ላይ ያለውን መለኮታዊ ሥልጣኑን ለማሳየት፣ ሁለተኛ ደግሞ ለሰዎች የነበረውን ጥልቅ ርኅራኄ ለመግለጽ ነው። እንግዲህ ትረካው እዚህ ጋር ወደ መጨረሻውና በጣም ወሳኙ ምዕራፍ የተቃረበ ነው። የኢየሱስ የመጨረሻ ሰዓት
ግን ፊልሙ የሚያሳየን እንደ አሳዛኝ ፍጻሜ ሳይሆን ለሰው ልጅ ኃጢአት የቀረበው የመጨረሻው የመስዋዕትነት ድርጊት ፍጻሜ እንደሆነ ነው። እና ይህ ክህደት የሚጀምረው ከየት ይመስላችኋል? ከውስጥ ነው፣ ከራሱ ከቅርብ ተከታዮቹ መካከል። የአስቆሮቱ ይሁዳ በ30 ብር ብቻ አሳልፎ ለመስጠት ይስማማል። ይህ ደግሞ በትንቢት የተነገረውን ነገር የሚያሟላ ነው ተብሎ ይቀርባል። ከዚያ በኋላ የሆኑት ነገሮች በፍጥነት ነው የሚከዋኑት። ፊልሙ ደረጃ በደረጃ ነው የሚያሳየን። መጀመሪያ የመጨረሻው ራት ከደቀ መዛሙርቱ ጋር እንጀራና ወይን ሲካፈል፣ ከዚያም በአትክልቱ ስፍራ በመሳም ተላልፎ ሲሰጥና ሲያዝ፣ በጲላጦስ ፊት ለፍርድ ሲቀርብ፣ ሕዝቡ ነፍሰ ገዳዩ በርባን እንዲፈታላቸው መምረታቸው እና በመጨረሻም በሁለት ሌቦች መካከል በመስቀል ላይ መስቀሉ፣ ከ3 ሰዓት ጨለማ በኋላም ሞቶ በተዋሰው መቃብር መቀበሩ፣ እያንዳንዱ ክስተት የዚያ የመጨረሻ መስዋዕት ሂደት አካል ሆኖ ነው የሚታየው። በመስቀል ላይ ሳለ የተናገራቸው የመጨረሻ ቃላት ደግሞ እንዲህ የሚሉ ነበሩ። አባት ሆይ መንፈሴን በእጅህ አደራ እሰጣለሁ። ይህ ቃል የመስዋዕቱ መጠናቀቁን የሚያመለክት ነው ተብሎ ይቀርባል። ግን ታሪኩ እዚህ ላይ አያልቅም። እንደውም ተረካው እንደሚነግረን ሞት የመጨረሻው ቃል አልነበረም። ቀጥሎ የሚመጣው ክፍል ስለ አዲስ ጅማሬ ነው፣ ስለ መጨረሻው ድል እና በሰውና በእግዚአብሔር መካከል ስለተከፈተው አዲስ የግንኙነት በር ነው። የተረካው ትልቁ የመቀየሪያ ነጥብ እዚህ ጋ ነው። ተከታታዮቹ ወደ መቃብሩ ሲሄዱ ያገኙት አስከሬን ሳይሆን ባዶ መቃብር ነው። እናም የመላእክቱ መልእክት ግልጽና ቀጥተኛ ነበር። ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ በዚህ የለም፣ ነገር ግን ተነስቷል። እሺ፣ የትንሣኤው ትርጉም ምንድን ነው? ፊልሙ መጀመሪያ ላይ ላነሳው ጥያቄ ለዛ የመለየት ችግር የመጨረሻው መፍትሄው ይሄ ነው። ትንሣኤው ሞት ኃይል እንደሌለው ያሳያል። በሰውና በእግዚአብሔር መካከል የነበረው ግንኙነትም እንደገና መታደሱን ያረጋግጣል ተብሎ ይቀርባል። እናም በማጠቃለያው ላይ ፊልሙ ይህንን ትልቅ ታሪክ ወደ ግለሰብ ደረጃ ያመጣዋል። ይህንን መፍትሄ በግል ለመቀበል 3 እርምጃዎችን ያስቀምጣል። አንደኛ፣ የራስን ኃጢአትና የአዳኝን አስፈላጊነት መገንዘብ። ሁለተኛ፣ ንስሐ መግባትና ሕይወትን ለእርሱ አሳልፎ መስጠት እና ሶስተኛ፣ በእርሱ መስዋዕትነትና ይቅርታ ላይ ሙሉ በሙሉ መታመን። እንግዲህ ይህንን ማብራሪያ ስናጠቃልል የፊልሙን ዋና መልእክት በሚይዝ አንድ ጥያቄ እንጨርስ። ምንጩ እንደሚነግረን ይህ ታሪክ የተመለሰ ግንኙነት ስጦታ ነው። ታዲያ የእንደዚህ አይነት ትርክት ኃይል ምን ሊሆን ይችላል?